ይሁን። የእግዚአብሔርን ቃል እንካፈላለን። ሰግሌ ወጠየውን ባይጋይላ ማረከቱ እግዚአብሔር ይባርከን። እንደሱም ደግሞ እነዚህ ሙሽሮች እግዚአብሔር ይባርካቸው። ወደፊት ደግሞ አሁን የጀመረው ፍጻሜያቸውን እንዲያሳምር የበረከት የድል የኃይል እንዲሆንላቸው እንጸልያለን። እንጸልይ። የሰራዊት ጌታ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። እግዚአብሔር አባታችን አምላካችን ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም ብለህ ጋብቻን የመሰረትክ አንተ ነህና ይሄ አንተ የመሰረትከውን ጋብቻ ምንም ነገር እንዳይለየው በጌታ በኢየሱስ ስም ጸለይን። አሜን። እግዚአብሔር አባት በኢየሱስ ክርስቶስ ስም አሜን። የምንማረው ክፍል ዘፍጥረት ምዕራፍ 2 ከቁጥር 21 እስከ ቁጥር 24 ያለውን ይሆናል። ሴራ ኡማ ኮቆና ለማ ለኮፍሳ ደሚ ለማ ጨልቀምኔ አማ ደሚ አፎረት ላላ የሲና ገርጋራ በኦሮሚያም ደግሞ ታነባለች። በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋውም ከስጋዬ ናት። እሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይከፋፈሩም ነበር ይላል። ወንድማችን ቄስ ያነብልናል። እሺ እንድብሳ ሴራ ኡማማ ወቆና ለመለኮስ ደሚ ለመረከን ጀነ ደሚ አፎሪት ቁታም ማሳን ድብሰን ምስረ ዴቢኤ አለሩ ፈደን ድብሳ ዋቀዮ ጎፍታን ለፈ ጭናቻ ሰናሚቸ ከሳ ፉደ ሰነራ ዱበርቲ ቶልቼ ናሚቸት እንጌሴ ናሚቺስ አማ ሬፉ ተኤ ኢሼን ኩኒ ለፌን ኢሼ ለፌ ኮ ከሳ ፎን ኢሺስ ፎን ኮ ኢራ ፉደሜ ኢሼን ኩኒ ነመtti waan argamte namee jedhamte hawaamamtu jedhu. Kanaafis dhiirri abbaa isaa fi haadha isaa ilmi isaa haadha manaa isaattis ni maxxana. Isaan lachuunis foon tokko ni ta'u. Namichi fi haati manaa isaa qullaa isaanii turan. Lamaanuun isaanii garuu wal saalfatan. ወንድማችንን እግዚአብሔር ይባርከው። እዚህ ጋር ጋብቻን የመሰረተ ማን ነው? እግዚአብሔር ነው። የጋብቻ የመጀመሪያ ጋብቻ መስራች መሰረትም የጣለ እግዚአብሔር ነው። እዚህ ጋር ሁለት ሆኖ ነው የምናየው። በአንድ በኩል እግዚአብሔር ወላጅ አባት ሆኖ ሲመሰረት ታላችሁ፣ በሌላ በኩል ደግሞ ሲያጋባ ታላችሁ። አባት ሳይሆን ካህን ሆኖ ሲያጋባ ታላችሁ። ምክንያቱም እዚህ ቁጥር 22 ላይ በቁጥር 21 ላይ ጀምሮ ስታነቡ በአዳም ላይ ከባድ እንቅልፍ ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው የሚል ቃል እናገኛለን። ከባድ እንቅልፍ በማን ላይ ነው የጣለው? በአዳም ላይ ነው የጣለው።
ለምን ጣለበት ብለን ስንመለከት ሰው ብቻውን ይሆን ዘንድ መልካም አይደለም ይላል ቁጥር 18 ላይ ብቻውን እንዳይሆን አርግቦች ባልና ሚስት ናቸው ታውቃላችሁ ብዙ እንስሳት አንበሳ እንኳን ሳይቀር ሚስቶች አሉት የቤት እንስሳም እንደዚሁ ባልና ሚስት ሆኖ ነው ብዙ ተባዙ ብሎ እግዚአብሔር ያንዳንዱን ሁለት ሲያደርግ አዳም ግን ብቻውን ነበር ሲመለከት ሁሉ ነገር ፈጥሮ አንድ የጎደለ ነገር ያስተዋለበት ምዕራፍ ቢኖር እዚህ ጋር ነው እግዚአብሔር ፈጠረ የጎደለውን አየ አዳምን ሲመለከት በመልኩና በአምሳሉ ፈጥሮታል የህይወት እስትንፋስ እፍ ብሎበታል አዳም ላሉ ዋቀዮን አዳም ከእንስሳ ሁሉ የተለየ ነው ነፍስና መንፈስ ስጋ ሶስቱን በሰው ውስጥ አስቀመጠ እንስሳት ጽዋቶች ስጋና አካልና ነፍስ ሲኖራቸው መንፈስ የላቸውም ሁሉ ሰው ግን መንፈስ ኖሮት ነው የተፈጠረው በእግዚአብሔር መልክ ነው የተፈጠረው ሁሉ ነገር ሙሉ ሆኖ ሲመለከተው ባዶ የሆነ ክፍተት ያለበት መልካም ያልሆነ ነገር ላይ የሆነ ነገር እንደጎደለው አየና በአዳም ላይ ከባድ እንቅልፍ ጣለበት ከዛ በኋላ ከጎኑ ይላል አንድ አጥንት ወስዶ ስፍራውን በምን ዘጋው በስጋ ዘጋው እንቅልፉ ሲነቃ አዳም ምን አለ ይች ስጋ ከስጋዬ አጥንትም ከአጥንቴ ናት ብሏል እንደው ሴት አድርጎ ሰራት ምን አድርጎ ሰራት ዱበርቲ ታቴ ሆጀቴ ዋቀዮን ሴት አድርጎ ምን አደረጋት ሰራት ተሰርታ የተመጣች ከግር ላይ አይደለም አጥንት የተወሰደው ከጭንቅላት ላይ አይደለም የተወሰደው ከዳሌ ላይ አልተወሰደም ከትከሻ ላይ አልተወሰደም ከሌላ ነገር አልተወሰደም አጥንቱ ከምን ላይ ተወሰደ ከጎኑ ላይ ወሰደ ኩያው ናት አታንስም አትበልጥም እኩል ናት ሙሉ ናት ጎደለ ነገር የላትም ሁለቱ ደግሞ አንድ ላይ ሲሆኑ የበለጠ ምን ይሆናሉ ፍጹም ሙሉ ይሆናሉ ፍጹም ሙሉ እንዲሆኑ እግዚአብሔር ሰራት ይላል እዚህ ጋር ሴት አድርጎ ሰራት ዋቀዮን ዱበርቲ አከታቱ ሆጀቴ ፊዴፍ ጉቱማ ጉቱ ጎዴ ፊዴፍ እንዲያከብራት እንዲወዳት እንድታከብረው እንድትወደው አድርጎ እንዲመቻት እንዲመቸው አድርጎ ሰራት እንድትረዳው እንዲረዳት መጽሐፍ ቅዱስ ጠቅላላ ስትመለከቱ ይረዳታልም ተረዳዋለችም እንድትረዳው እንዲረዳዱ ያውን የቅዳሴ ቄሱ በኋላ ቃል ኪዳን ሲያስገባቸው እንዲረዳዱ የሚል ቃል አለ ያው ይሄ ዓለም ካልተረዳዱበት አይዘለቅም ይዘለቃል መረዳዳት ግድ ነው ጋብቻ ውስጥ አንዱ አንዱን
የሚረዳዳበት እንጂ አንዱ ላይ ወጥቶ አንዱ ታች ያለው ደግሞ ላይ ሆኖ እንዲህ የሚባሉበት ነገር አይደለም። መጽሐፍ ቅዱስ እንደሚለው ማለት ነው። እኩል ይወስናሉ፣ እኩል ያቀዳሉ፣ እኩል ይናገራሉ፣ እኩል ይተገብራሉ። ሁሉን ደስታውንም ሐዘኑንም ሁሉንም እኩል ምን ያደርጋሉ? ይካፈላሉ።